በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሃሊ ሚዲያ ተከታታዮች እንደምሰነበታችሁ። አሜን። የአምላካችን ስም የተባረከና የተመሰገነ ይሁን። በባለፈው ክፍላችን ስለ አብይ ጾም ሁለተኛ ሳምንት ስለሆነችው ስለ ቅድስት አነስ አድርገን ለማየት ሞክረን ነበረ። አሁን ደግሞ እግዚአብሔር ፈቅዶ ቸር አገናኝቶናልና በአሁኑ ሳምንት ስለሚደረገው ስለ ምኩራብ ሳምንት ትንሽ ለማየት እንሞክራለን። ምኩራብ ሳምንት እንግዲህ ቅዱስ ያሬድ ለምን ምኩራብ አለው፣ ምኩራብስ ምንድነው የሚለውን ስናይ ምኩራብ ማለት ድንኳን ማለት ነው። ወይም ደግሞ በአይሁዳውያን ዘንድ የጸሎት ቤት ተብሎ ለእግዚአብሔር መስዋዕታቸው ምስጋናቸውን የሚያቀርቡበት የድንኳን ቤተክርስቲያን ነበረ ማለት ነው። ታዲያ ቅዱስ ያሬድ ለምን ይሄን ሳምንት ምኩራብ አለው ስንል በወንጌል ላይ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እስከ ፍጻሜው ድረስ እናነበው። ከዚህም በኋላ ኢየሱስና እናቱ ወንድሞቹ ደቀ መዛሙርቱ ወደ ቅፍርናሆም ወረዱ። በዚያም ለትንሽ ቀን ኖሩ። የአይሁድ የፋሲካቸው በዓል ደርሶ ነበረ። ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በዛም በቤተ መቅደሱ ውስጥ በጎችን፣ አህዮችን እንዲሁም በሬዎችን ሸጡ ነበረ። እርግብ ሻጮችም ነበሩ። እነሱንም ሁሉ ባየ ጊዜ ቀጭን ልምጫ አዘጋጀ፣ አለንጋ አዘጋጀና በሬዎቹን በጎቹን ሁሉ አስወጣቸው። ሲሸጡበት የነበረውን ሳንቲሞቻቸውንም በተነባቸው። ከዚህም በኋላ ቤቴ የጸሎት ቤት ትባላለች እንጂ የእናንተ የንግድ ቦታ አይደለችም በማለት አይሁድን ገሰጻቸው ብሎ ይናገራሉ። ከዚህም በኋላ አይሁዳውያን ይህንን እንደምታደርግ ምልክት አሳየን ሲሉት ይህንን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ይላቸዋል። እነሱም 46 ዓመት የተሰራ ቤተ መቅደስ እንዴት በ3 ቀን አነሳዋለሁ ይላል ባሉ ጊዜ ቀድሞ ሐዋርያቶች የቤት ቅናት በላኝ የሚለውን የዳዊትን ትንቢት እንዳሰቡ ተረዱ ማለት ነው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በ3 ቀን አነሳዋለሁ ብሎ የተናገራቸው ስለ ሰውነቱ እንጂ ስለ ቤተ መቅደሱ አለመሆኑን አይተዋል ማለት ነው። ይህንን ቃሉን ሲናገር የሰሙ ሁሉ በእርሱ አመኑ አዩ እያለ የዮሐንስ ወንጌል ይናገራል። ስለዚህ ቅዱስ ያሬድ ይህንን ታሪክ አያይዞ ምኩራብ የሚለውን ሳምንት ወይም ደግሞ ይህንን ሳምንት ምኩራብ የሚለውን ስያሜ ሰጥቶታል ማለት ነው። በጾመ ድጓው ላይም ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት እያለ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገባ፣ በዛም የሃይማኖትን ቃል አስተማራቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ስናይ ቅድም ታሪኩ በጎችን በሬዎችን ለምን ትሸጣላችሁ እያለ ነጋዴዎችን አስወጣቸው እንጂ ቃለ ሃይማኖትን መች አስተማራቸው የሚል ጥያቄ ካስነሳን የሚሰማውንና የሚማረውን ለይቶ ያውቃልና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እያደረገ አስተምሯቸዋል። ቀድሞ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ሲላቸው ስለ እርሱ ስጋ ስለ ትንሣኤ ያስተማራቸው ነበረ። ይህንንም በማየት ነበር ቅዱስ ያሬድ የሃይማኖትን ቃል አስተማራቸው። እንዲሁም ደግሞ ቤቴ የጸሎት ቤት ትባላለች እንጂ የንግድ ቦታ አይደለችም እያለ ምኩራብ ወይም ደግሞ ቤተ መቅደስ ምን አይነት ጥቅም እንዳላት አስተምሯቸዋልና ቅዱስ ያሬድ በድጓው ላይ ወመሐረ ቃለ ሃይማኖት የሃይማኖትን ቃል አስተማራቸው እያለ ይናገራል ማለት ነው። እስቲ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸውን እነዚህን ሁለቱን ነገሮች ለማየት እንሞክር። አንደኛው ቤቴ የጸሎት ቤት ትባላለች ነው። ሁለተኛው ደግሞ አፍርሱት በ3 ቀንም አነሳዋለሁ ያለውን ቃል ትንሽ ለማየት እንሞክር። በመጀመሪያ ስንጀምር እንግዲህ ቤቴ የጸሎት ቤት ትባላለች ያለበት ምክንያት ምንድነው? ቤተ መቅደስን ስንሰራ ወይም ደግሞ በፊት የነበረውን በኢየሩሳሌም የነበረውን ምኩራብ ሲሰራ አንድም እግዚአብሔርን ለማመስገን፣ አንድም ጸሎትን ለመጸለይ፣ አንድም ደግሞ ለእግዚአብሔር የሚገባውን መስዋዕት ለመሰዋት የተደረገ ጥረት ነበር። ክርስቲያኖች ወይም ደግሞ በኢየሱስ ክርስቶስ በእግዚአብሔር የሚያምኑት ሁሉ ተሰብስበው በአንድ ቦታ ሆነው የህብረት ጸሎት እንዲያደርጉ፣ በአንድ ቦታ ሆነው እግዚአብሔር አምላካቸውን እንዲያመሰግኑ፣ በአንድ ቦታ ሆነው ደግሞ ለእግዚአብሔር የሚገባውን መስዋዕት እንዲሰዉ ታስቦ ማዕከል ተደርጎ የተሰራ ነበር። ስለዚህ በዚህ በምኩራብ ወይም በቤተ መቅደስ እየመጡ በእግዚአብሔር የሚያምኑት ሁሉ መስዋዕታቸውን ያቀርቡ ነበረ፣ ንስሐቸውን ይቀበሉ ነበረ፣ ወደ እግዚአብሔር ይጸልዩ ነበረ። ስለዚህ በዚች በጸሎት ቤት ደግሞ ሌላ ነገር ማድረግ እንደማያስፈልግ ጌታችን በትእዛዙ ላይ ገልጾልናል ማለት ነው። ስለዚህ አይሁዳውያን የፋሲካቸው በዓል ቀርቦ በነበረበት ጊዜ ሁሉም በዛ ሰዓት የሚያስቡት ስለ ጸሎት ስላልነበረ የደስታ በዓል ስለነበረ ስለ ንግድ ነበር የሚያስቡትና ቤተ መቅደሱን ሳይቀር እንኳን የበጎች የርግብ እንዲሁም ደግሞ የቀረጥ ሰብሳቢዎች ማዕከል አድርገውት ነበረ። በዛም በጎችን ይሸጡ ነበረ፣ የተለያዩ አልባሳትን ይሸጡ ነበረ፣
የተለያዩ ነገሮችን ይሸጡ ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም ወርዶ ኢየሩሳሌምን ባየ ጊዜ ወደ ኢየሩሳሌም በወጣ ጊዜ ቤቱን ሲያይ የነጋዴዎች መሰብሰቢያ ሆኖ ነበርና ይህንን የነጋዴዎች መሰብሰቢያ ደግሞ ለእግዚአብሔር መስዋዕት ማቅረቢያ ብለው የሰሩትን ቤት የነጋዴዎች መሰብሰቢያ ወይም ደግሞ የበሬዎች መሸጫ አድርገውት ነበርና ይህንን ለማጽዳት ሲል ወደ ምኩራቡ ገብቷል። ከዛም በኋላ ከገባ በኋላ በዛ የነበሩትን ሻጮች ሁሉንም አባሯቸዋል። ሲነግዱት የነበሩትን ነገሮችን ከቤተ መቅደስ እንዲያወጡ አድርጓቸዋል። ከዚህም በኋላ እነሱ በጠየቁት ጊዜ ቤቴ የጸሎት ቤት ትባላለች እንጂ የነጋዴዎች መሰብሰቢያ አይደለችም በማለት በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ባለው ታሪክ ላይ ይናገራል ማለት ነው። ስለዚህ አሁንም ባለው ቤተ መቅደስ ወይም ቤተክርስቲያን የንግድ ማዕከል ሳትሆን የጸሎት ቤት መሆኗን ልብ ልንል ይገባል ማለት ነው። በባለፈው ሳምንት በቅድስት ላይ ስንነጋገር ቅድስት የተለየች የተመረጠች የተባለችበት ምክንያት በዚህ ቀን ምንም ስራ መስራት እንደማይገባን፣ በዚህ ቀን ወደ ቤተክርስቲያን ብቻ መሄድ እንዲገባን፣ እንዲሁም ደግሞ ካህናት ኤጲስቆጶሳቱን በዚህ ቀን ህዝቡን ገንዘብ አምጡ ማለት እንደሌለባቸው ሁሉ ፍትሐ ነገሥታችን ያዛል። ስለዚህ በዚህ ቀን እንደዚህ ማድረግ እንደሌለብን ሁሉ በቤተክርስቲያንም የሚሸጡ ነገሮችን መሸጥ የለብንም። በቤተክርስቲያን ጸሎት ማድረግ አለብን እንጂ በቅድስት በሰንበት ሄደን ጸሎት እንደምናደርግ ሁሉ ወደ ቤተክርስቲያንም ሄደን ጸሎት ማድረግ እንዳለብን፣ ስለ ኃጢአታችን ልመና ማቅረብ አለብን እንጂ በቤተክርስቲያን ውስጥ ንግድ ማድረግ እንደሌለብን ወይም ያልተጋባ ነገር ማድረግ እንደሌለብን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቃሉ አስተምሮናል ማለት ነው። ስለዚህ ቤቱ ቤታችን የጸሎት ቤት መሆኑን አይተን ዘወትር ወደ ቤተክርስቲያን ለጸሎት መገስገስ አለብን። ይህም እንዲሆን የአምላካችን የእግዚአብሔር ቅዱስ ፍቃድ ይሁንልን ማለት ነው። ሁለተኛው ነጥብ ደግሞ ይህንን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ የሚለውን ቃል ለማየት ስንሞክር እውነት እንደ አይሁዳውያን እኛም ለማየት ከሞከርን እንዴት 46 ዓመት ሙሉ ሲሰራ የነበረ ቤተ መቅደስ ፈርሶ በ3 ቀን ሊነሳ ይችላል? እውነት ሊሆን ይችላልን? እንደ ሰውኛ ስናስበው ይሄ የሚሆን ነገር አይደለም። ማስነሳት ይቀርና ያንን 46 ዓመት የተሰራ ቤተ መቅደስ ለማፍረስ ራሱ ከ3 ቀን በላይ ራሱ ይፈጃል። ሰው እንደሚታወቀው ለመገንባት ሳይሆን ለማፍረስ ከሁሉም ጊዜ የበለጠ ዝግጁ ሆኖ ይገኛል። ነገር ግን 46 ዓመት ሲሰራ የነበረውን ቤተ መቅደስ ለማፍረስ በጣም ከባድ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ይህን ክብደቱንም እንኳን አይቶ በ3 ቀን ሊፈርስ የማይችል ቤተ መቅደስ በ3 ቀን አነሳዋለሁ ብሎ ለአይሁዳውያን ነግሯቸዋል። እነሱም እንግዲህ ይህንን ሊያደርግ የሚችለው ሰው እንዳልሆነ በመገንዘብ ሊያወጣጡት ፈለጉና ይህንን እንደምታደርግ ምልክት በምን ታሳየናለህ ሲሉት ነው ይህንን ቃል የተናገራቸው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኋላ በትንሣኤ ሲመጣ በጾሙ መጨረሻ ላይ በምናየው በትንሣኤ ሲመጣ ከሞተው በ3ኛው ቀን ስጋውን ሰውነቱን አንስቶ ቤተክርስቲያን የተባለችውን ሰውነቱን የነጻች ሰውነቱን አንስቶ አሳይቷቸዋልና ሐዋርያት በእሱም ቃሉን የተናገሩ ቃሉን ሲናገር የሰሙ በሙሉ በእሱ አምነው ተከታዮቹ አድርጓቸዋል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ ሳይሆን በቤተ መቅደሱ መስሎ ስለ ሰውነቱ ነግሯቸዋል። ትንሣኤ ሙታን ምን እንደሆነ አስተምሯቸዋል ማለት ነው። በኋላም የማያምኑ የነበሩ ሰዱቃውያንም በትንሣኤው አምነው እንዲጠመቁ ወደ ክርስቶስ እንዲመለሱ አድርጓቸዋል ማለት ነው። ስለዚህ ጌታችን እዚህ ጋር 2 ነገሮችን መስሎ ለአይሁዳውያን አስተምሯቸዋል ማለት ነው። ያንንም የፈረሰውን ቤተ መቅደስ በ3ኛው ቀን ከፈረሰበት አንስቶ ወደ ነበረበት ወደ ቀደመ ክብሩ መልሶታል ማለት ነው። ስለዚህ በአጠቃላይ ይሄ ምኩራብ የተባለው ባጭሩ ከቅዱስ ያሬድ ገለጻ አንፃር ይህንን ይመስላል። ሐዋርያት ቀድሞ በ3 ቀን አነሳዋለሁ ሲል በወንጌላችን ላይ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ባለው ታሪክ ላይ አፍርሱት በ3 ቀንም አነሳዋለሁ ሲል እነሱ የቤት ቅናት በላኝ የሚለውን ወንጌል አሰቡ ብሎ ይናገራል በመጽሐፍ ቅዱሳችን ላይ። ይህ ቃል ተጽፎ እናገኘዋለን ስንል መዝሙረ ዳዊት ላይ በዚህ በምኩራብ ቀን በሚሰበከው ምስባክ ላይ እናገኘዋለን። እስመ ቅናተ ቤትከ በለዓኒ ትዕይርቶሙ ለእለይትዔየሩከ ወድቀ ላዕሌየ ወቀጽሐ ክዋ በጾም ለነፍሴ እያለ ይናገራል። አቤቱ የቤት ቅናት በላኝ በጾምም ነፍሴን እቀጣታለሁ እያለ በዚች በምስባኩ ላይ ይናገራል ማለት ነው። ስለዚህ ይህንን ቃል አሰቡና የጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል እውነት መሆኑን እንደሚፈጸምም ተረዱ ይላል። በሱም ይህንን ቃል ሲናገሩ የሰሙ ሁሉ አመኑ። ኋላ በትንሣኤ እንደሚመጣ በ3 ቀንም እንደሚያስነሳው አምነው ተጠምቀው የክርስቶስ ተከታይ ሆኑ እያለ ዳዊትም ይናገራል ማለት ነው። ስለዚህ ይህንን ታሪክ መሰረት አድርጎ ቅዱስ ያሬድ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት እያለ ይናገራል ማለት ነው። ባጭሩ ምኩራብ የተባለው ሳምንት ይህንን የመሰለ ይዘትን ይዞ ይገኛል። በቤተክርስቲያናችንም በአብይ ጾም በ3ኛው ሳምንት ከዘወረደና ከቅድስት ቀጥሎ በ3ኛው ሳምንት ምኩራብ የሚለውን ስያሜ
ይዞ ይገኛል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ዘወትር ወደ ቤተ መቅደሱ ሄደን ጸሎትን ጸልየን የተገባ ምግባርን ይዘን በረከቱ ተካፋይ እንድንሆን አምላካችን እግዚአብሔር የተቀደሰ የተባረከ ስሙን ከኛ ጋር ቅዱስ መንፈሱን አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።